በሰባተኛው ክፍለ ዘመን የተገነባው ብርቅዬው መስጊድ የአሊ ነጋሽ መስጊድ በትግራይ ክልል ኢትዮጵያ በአፍሪካ ውስጥ የሚገኝ ዓለማችን አንጋፋው እስላማዊ መስጊዱ በአፍሪካ የመጀመሪያ መስጊድ ሲሆን እንደ ታሪካዊ መስጊድ የሚገባውን ያህል ትኩረት በአገር ውስጥም እንዲሁም በዓለም አቀፍ ደረጃ ትኩረት ተነፍጓል። መስጊዱ እንደ ሳውዲ አረቢያ መስጊዶች ለምሳሌ አልሐራም መስጊድ፣ መካ የነብዩ መስጊድ፣ መዲና እጅግ ጥንታዊና ታሪካዊ መስጊድ ነው። እንደ ኢኮኖሚ ምንጭነት ለምሳሌ ሳውዲ አረቢያ ሪሊጂየስ ቱሪዝም ወይም ደግሞ ከሃይማኖታዊ ጎብኚዎች አመታዊ ገቢ ግምት ከ10 እስከ 20 ቢሊዮን የዩኤስኤ ዶላር አመታዊ እንደሚያስገባ ይገመታል። በዚህ መሰረት የአሊ ነጋሽ መስጊድ መገመት ይቻላል። በመጨረሻ መስጊዱ ተገቢውን ሃይማኖታዊ እንዲሁም ኢኮኖሚያዊ ጠቀሜታውን እንድንጠቀምበት ስለ ጥቆማዬን አስተላልፋለሁ። ያስታውሱ፣ ስለ ተጓዥ ደህንነትና ከጉዞ ጋር በተያያዘ ጉዳዮች ወዘተረፈ ላይ ሁልጊዜ ጥንቃቄ ይውሰዱ። የእርስዎን ግምት ኮሜንት ላይ ያስቀምጡ። የአሊ ነጋሽ መስጊድ አመታዊ ገቢ